ጋይስ እና አገባ ነው ይላል አባቴ። አገባ ነው ግባ እናውጣው። ፋይናል ላይ ደግሞ ቦንዚ ካፕ ፋይናል ያለፈው ፋይናል ተሸነፈ ሲያቀበጠብጠኝ 1-0 ተቃብዬ ከብቻ ከኋላ ከገባ ደርሶኝ ተሸንፍ ያለው ይሄን ላሸንፍ ነው ማለት ነው። የመጀመሪያ ዋንጫ አይደለም። ቆይ አሳያችኋለሁ። ይሄን ጨዋታ ከጨረስን በኋላ ያለኝ ዋንጫ ስብስማ ደግሞ አዲስ የዩቲዩብ ቻናል አለው። ሰብስክራይብ ማድረግ እንዳይረሳ። ቀጣይ ማን እንደምገዛ ኮሜንት ላይ አሳውቁ እና የዩቲዩብ አካውንት ማለት የቲክቶክ አካውንት ነው ፎሎ ብታደርጉ ደስ ይለኛል። ቲክቶክ ላይትም አለኝ። ቲክቶክ ላይት ቴሌግራምም አለኝ። ባርሳ ኢንድ የሆነ ክለብ ምናምን የሚል አለ። እሱን ፎሎ ማድረግ እንዳይረሳ። ግን አሁን 45ኛ ደቂቃ ነው። ምን እየሰሩ እንደሆነ አላውቅም። በእናታችሁ አሁን 4 ባዶ አድርጌያለሁ። ፓትሪክ ሰርቷል። እንትን ኪን ፓትሪክ ሰርቷል። ኪን 86 ነው። ይሄ እንትን ያኔ እኮ ተጫዋቾቹ ታዋቂ መስሎኝ ዝም ብሎ ነበር። ኤንዶጂ የዩናይቲንግ ስትራይከር ኤንድሪክም አለኝ። ኪን ደግሞ የፍሎሬንቲና አጥቂ ነው። ምርጥ አጥቂ ማለት እኔ ታዋቂ መስሎኝ ነበር። ለካ ሰርች አደርጋለሁ እንትን ላይ ጉግል ላይ ታዋቂ ናቸው። አሁን እዚህ ጋር ኢንዶ ይባላል። ይሄ አንኳዘለ አረ ብረኛው ጋይስ ወዳችኋል። አሁን ዋንጫው ልንበላው ነው። 2 ደቂቃ ብቻ የተሰጠው ግባ እናውጣው። አሁን እናሸንፋለን ማለት ዝም ብለን እስኪ ፖዚሽን እኛ 32 ብቻ ነው። አረ እንለያለን። ምን ጎል ለሞከሩ ማለት ሪያል ቦክስ ራሱ አልገባም። ዋንጫ በልተናል፣ ይበቃናል። ዋንጫ በልተናል፣ ይበቃናል። እስኪ ዋንጫውን እንዴ ፋይናል አንዴ እንዴ ዋንጫ አይደለም ቦንዚ ካፕ ኳርተር ፋይናል ነው እንዴ ማማ። ይቅርታ ጋይስ በማርያም